ሰራተኛዋን በድብቅ ካሜራ ስትሰርቅ የያዘቻት መዳም የተናገረችው ጉድ። አላህ ሱብሃነሁ ወተዓላ ከእንደዚህ አይነት ውርደት ቅሌት ይጠብቀን። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ቤተሰቦች እንዴት ናችሁ? ሰላም ናችሁ? አልሐምዱሊላህ እኔ ጋር ሁሉ ሰላም ነው። በያላችሁበት ሰላማችሁ ብዙ ተተረፍ በልን። ውድ ቤተሰቦች የምወዳችሁ የማከብራችሁ፣ ዛሬም እንደተለመደው መጥቻለሁ። ለቤቴ አዲስ ከሆናችሁ ቤተሰብ በመሆን ተቀላቀሉ። ውድ ቤተሰቦች እንግዲህ አንዲት አሰሪ በቤቴ ካሜራ የለም ብላ ሰራተኛይቱን ብላታለች ማለት ነው። ሰራተኛይቱ ካሜራ እንዳለ አታውቅም ማለት ነው። አንዳንዴ ያው እዛ እኛ ኢትዮጵያኖች ስንባል የማናምነው ነገር አለና ሰዎች እንደዚህ ሲሉ አንቺ ውሸታም ነሽ፣ አንቺ እንደዚህ ነሽ የሚባል ነገር አለና መጥፎ ሰዎች እንዳሉ ጥሩ ሰዎች እንዳሉ ሁሉ መጥፎ ሰዎችም እንዳሉ ማወቅ አለብን ማለት ነው። ሁሉም ሰዎች ንጹህ ናቸው ማለት አይደለም። ሁሉም ሰዎች እጃቸው ያነሳል ማለት አይደለም። እና አንዳንድ አሰሪዎች ይናገራሉ። አንዳንድ መጥፎ ሀገር የሚያሰድቡ ሰዎች አሉ። ስግብግቦች፣ ሰርተው ለመብላት ሳይሆን የሰው ነገር ለማንሳት የሚመጡ አሉ ማለት ነው። አላህ ከእንደዚህ አይነት ነገር ይጠብቀን ማለት ነው። ግን በዚህ አጋጣሚ አሰሪዎቻችሁ ካሜራ እቤት የለም ቢሏችሁ እንኳን እናንተ ማመን የለባችሁ። ምክንያቱም በዚህ ሰዓት በጣም ከባድ ነው። ያኔ በየትኛው አይነት ሁኔታ እንደሚኖሩ አይታወቅም። እንደ ሚስማር አይነት የመሳሰሉ አሉ፣ በጣም ትንንሾች አሉ፣ እንደ ማብራት አይነት አሉ። ምንም ልንለያቸው የማንችል የካሜራ አይነቶች አሉና በማንኛውም ሁኔታ በማንኛውም ነገር ራሳችን ልንጠብቅ ይገባል ማለት ነው። የሚያነሱ ሰዎች እንግዲህ የራሳቸው ችግር ነው፣ የእጃቸውን ያገኛሉ። ግን አሁን ለምሳሌ ልጅ የምትጠብቁ ካላችሁ አንዳንዴ ሳታስቡትም ልጆች ሊወጥቁባችሁ ይችላሉ። እኛ ተጠነቀቅንም ምንል ልጆች እነዚህ ሰዎች በተለይ በጣም ከባድ ነውና ጥንቃቄ አድርጉ። ምንጊዜም ቢሆን መጠንቀቅ አለብን። ሲጀመር ያው እኛ ከካሜራው ይልቅ አላህ ሱብሃነሁ ወተዓላን መፍራት ያለብን ማለት ነው። በመቀጠል ግን ያው እንግዲህ አንዳንድ የምንሳሳታቸው ነገራቶች ስላሉ ጥንቃቄ ልናደርግ ይገባል። የትም ቢሆን ካሜራ የለም ብላችሁ ሳይሆን አለ ብላችሁ ነው ማመን ያለባችሁ ማለት ነው። እና እቺ አሰሪ ምንድን ነው ያለችው? ሰራተኛዬ ጋር በጣም እንግባባ ነበረ። እሷም ትወደኝ ነበር፣ እኔም እወዳት ነበረ። እቤቴ ዲኮር ሳደርግ ለባሌ ሰርፕራይዝ ነገር የሆነ ነገር ሳዘጋጅ አበባ ስገዛ እዚህ ጋር ፈቶ እነሳለሁ ትላይ ነበር። እኔም ተነሺ ችግር የለውም እላት ነበር። ወጣት ናት ያምራታል መግዛት አችልም ብዬ አስብና ችግር የለውም ብዬ እላት ነበርኩኝ። እና አንቺ ማትፈልጊያቸው ልብሶች ካሉ እኔ እለብሳለሁ ስጪኝ ትለኝ ነበር። የማልፈልጋቸውም ልብሶች እሰጣት ነበረ። ከዛ እንደዛ እያል አንዳንዴ እንዳንቺ ፈቶ መነሳት እፈልጋለሁ፣ እንዳንቺ ልብስ መልበስ እፈልጋለሁ ስትለኝ እቺ ልጅ እንዴት ነው እያልኩኝ ማጥናት ጀመርኩኝ አለች። እና ከዛ እቤት ካሜራ የለም ነው ያልኳት አለች። እና ክፍሏ ላይ ማለት ነው ካሜራ የለም ብያታለሁ አለች። የእንትኗ ማለት ስልሳላቷን የአንገቷን አውጥታ አስቀምጣለች ማለት ነው። አጅሪት እንግዲህ ካሜራ የለም ብላታለች። እቺ ለጽዳት ገብታ የሆነ በውሃ የምትይዝበት ነገር አለ አለች መሰለኝ። እንደ ረሻሽ አልገር ነው መሰለኝ አለችው። እና እሱ ላይ አድርጋ የአንገቷን ጨምራ ይዛዋለች ማለት ነው። ሴትዮ ስትደርስባት ምንም ነገር እንዳላየ ምንም እንዳልሰማ ሆናለች ልጅቱ ማለት ነው። ሴትያ ደግሞ ስለጠረጠረቻት አምጪ ያንን ስትላት ልጅቱም ድርቅ ብላ ይሄ ውሃ ያፈሳል ውሃው እንደፍቼው መጣለው ስትላት አይ አለችና አጅሪት ንጥቅ አድርጊያት ወስጄ ሽንት ቤት ስደፋው ስልሰለቱ ወጣ አለች ማለት ነው። አላህ ሱብሃነሁ ወተዓላ ከእንደዚህ አይነቱ ውርደት ከእንደዚህ አይነቱ ቅሌት ይጠብቀን። ተመላላሽ ነበረ ምሰራው አልፈልግሽም ብዬ ወሰኳ አስወጣዋት ከቤቴ አለች ማለት ነው። አስቡት። ወላሂ በጣም ከባድ ነው። በተለይ አንድ ሰው የሚንከባከባችሁ ከሆነ የሚያከብራችሁ ከሆነ የሚጠብቃችሁ ከሆነ እንዴት ነው ያንን ሰው መጥፎ ነገር ልታደርጉበት የምታስቡት? ሌብነት ነው። ተንከባከባችሁም አልተንከባከባችሁም ሌብነት መጥፎ ነው። እኛ ሲጀመር ከሀገራችን ያንን ሁሉ ሀገር አቋርጠን የመጣ ነው ለሌብነት ነው እንዴ? ለመስረቅማ ለምን ሀገራችሁ አትሰርቁ?
እንዴ አንድ ሰው ሌብነት ካለበት ሀገሩ አይሰርቅም እንዴ? ለምን የሰው ሀገር ድረስ መምጣት አስፈለገ? ለሌብነት ሰርቶ ለመብላት ለመለወጥ ላባችን ጣብ አድርገን ለመቀየር ካልሆነ ማለት ነው። ሲጀመር እዚህ ሀገር ማለት ነው ወላሂ ሀቂቃ እኔ እንደው እንደዚህ ላባችን እንኳን ጣብ አድርገን ደክሞን ወገባችን ስብር እስኪል ሰርተን እንኳን ገንዘባችን ጣብ አይልም። ተሰርቆ ደግሞ እንዴት ነው የሚሆነው? እንዴት ነው ሊበረከት የሚችለው? እና አንዳንዴ እንግዲህ ሰው ባትፈሩ ፈጣሪያችሁን ፍሩ ማለት ነው። እንደዚህ የምታደርጉ ሰዎች ፈጣሪያችሁን ፍሩ። አላህ ሱብሃነሁ ወተዓላ ደግሞ ልብ ይስጣችሁ ማለት ነው። በጣም ከባድ ነው። በዚህ አጋጣሚ ጥንቃቄ ልናደርግ የሚገባው ነገር ምንድን ነው? መቼም ቢሆን ሰዎች ካሜራ የለም ቢሏችሁ ካሜራ የለም ብላችሁ አትመኑ። በስርቆች ዙሪያ አይደለም ይሄን የምለው፣ በተለያየ አይነት ነገር በስራም ይሁን ብቻ በማንኛውም ነገር የሰው ልጅ ይሳሰታል፣ የሰው ልጅ ይዘናጋል። የሆነ ስሩ ብላችሁ ያልሰራችሁት ነገር ወይ ሰርቻለሁ ብላችሁ ልትዋሹ ትችላላችሁ፣ ወይ የሆነ ነገር ረስታችሁ ሊሆን ይችላል። ብቻ ብዙ ነገር አለ ማለት ነው። ለዛ ጥንቃቄ ማድረግ አለብን። ካሜራ የለም ብላችሁ አትመኗቸው ቢሏችሁ ማለት ነው። ብዙዎች እየሸወዱ ነው። አሁን እቺ አሰሪ ምንድን ነው ያለችው? የለም ብያት ነው ያለችው። የለም ስላለቻት ነው ይሄን ያደረገችው እንጂ አለ ብትላት እንዳለ ብታውቅ ይሄን አታደርግም ነበር። እሷ ደግሞ ልትፈትሻት ይሄን አደረገች፣ አገኘቻት ማለት ነው። አላህ ሱብሃነሁ ወተዓላ ከእንደዚህ አይነት ውርደት ይጠብቀን። ሴትያ እንዳለች ከሆነ በጣም እንደምትንከባከባት ነው የተናገረችው። መቼም የሰው ልጅ ያው ጥሩ አድርጌ ያለው ነው የሚለው። ያም ሆነ ይህ እነሱ ጥሩ ባያደርጉልን ባይንከባከቡን ሁላ ደሞዝ ከፍለውን እየሰራን እስከሆነ ድረስ ስራችንን ነው በአግባቡ ሰርተን መውጣት ያለብን እንጂ የእነሱን እቃ መውሰድ የለብንም። ሀራም ነው ሀቂቃ ማለት ነው። አላህ ሱብሃነሁ ወተዓላ ከእንደዚህ አይነት ነገር ይጠብቀን፣ ከእንደዚህ አይነት ውርደት ያውጣን ማለት ነው። ቤተሰቦች በያላችሁበት አላህ ይጠብቃችሁ፣ እራሳችሁን ጠብቁላችኋለሁ። ሰላሙ አለይኩም ወራህመቱላሂ ወበረካቱ።